የማስታወቀዋ ሀገር። ሰላም፣ ዛሬ ያለንበት በትራንስሌ ዋና ከተማ ትራስፖል ነው። በ25 ኦክቶበር ጎዳና ላይ ባለው ትንሽ የገንዘብ መስኮት ውስጥ እያንዳንዱ ገንዘብ ተቀባብሏል። የጠዋቱ የመጀመሪያው የባንክ ኖት በጥንቃቄ ትቆጥራለች። በእጅ ያለው ገንዘብ በአንድ ሀገር የታተመ ቢሆንም ያንን ሀገር ግን በዓለም ላይ ማንኛውም እውቀት ያለው መንግስት በይፋ እንደ ሉዋል ሀገር አያውቋትም። ከዚያ አንድ ሰዓት ያህል ወደ ምዕራብ ስትጓዙ በሞልዶቫ ዋና ከተማ ዲቫ መሃል ፓርክ ውስጥ ሁለት ሰዎች የቼዝ ሰሌዳ ያዘጋጃሉ። ከዚህ በሁሉም የተለያዩ ቋንቋ እርስ በርስ ተሰላምተው ያለዋውጣሉ። ይህ የሀገራችን ባህል ነው። ብዝሃን መጽሐፍ የሚገልጽ ትዕይንት ነው። ከዚህ ደግሞ አንድ ሰዓት ወደ ሰሜን አንድ ገበያ በእርሻ ዳር ቆሞ አንድ አፍኝ አፈር በእጁ ያፍራል። ያ አፈር በጣም ጥቁር ለም ነው። ከዚህ ዓለም አፈር ናሙና ቀድሞ ወደ ፓሪስ ተልኮ ለዓለም የአፈር ጥራት መመዝገብ ሆኖ አገልግሏል። ሞልዶቫ ብዙ ጊዜ በዓለም ዜና ላይ አትገኝም። ለብዙ ሰዎችም በኦሮሚያ በዩክሬን መካከል ያለው ትንሽ ሀገር ብቻ ናት። ነገር ግን በቅርብ ስትመለከቱ የወይን እርሻዎች ለምን ጥቁር አፈር እና ሁለት የጽሑፍ ስራዎችን በአንድ ሀገር ውስጥ በጋራ የሚኖሩ ልዩ ስፍራ መሆኗን ትገልጻለች። እውነተኛው ጥያቄ ግን ይህ ነው። በቋንቋ በፊደል በወዘተና በራሷ ካርታ ላይ እንኳን በይፋ የማይታወቅ ክልል የተከፈተባት ይህንን ሀገር እንዴት እስካሁን ድረስ አንድነቷን ጠብቃ በአንድ ጠረጴዛ ዙሪያ መቀመጥ ቻለች? ይህንን ሀገር በታኳ ውስጥ 2 ጊዜ ባዶ ሆናለች። ሰዎቿም ተፈናቅለዋል፣ ቤቶቹም ተተዋሉ። ነገር ግን ያንን ትውስታ ፈጽሞ አልረሱትም። ይህንን የሞልዶቫ ታሪክ ነው። በሁሉም ቋንቋ የሚነቃ ዋና ከተማ፣ በአውሮፓ እጅግ ለም የሆነ አፈር፣ በአንዱ ሀገር ውስጥ ያለው ሌላ ያልታወቀ ሀገር፣ ባቡሮች በሌሎች የተነሱ ቀንና በመጨረሻም ሁሉም ታሪኮች ወደሚገኙበት አንድ ጠረጴዛ ለመሄድ ሞክረዋል። የዛሬው ታሪካችን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ